ሰላም እንዴት ናችሁ የኢንፎ ገበታ ቤተሰቦች? በዛሬው የጤና ተኮር ዝግጅታችን ቀላል የማይባል ቁጥር ያለውን ህዝብ በቁጥጥር ስር አርጎ ያሰቃየ ያለውን እንደ ባለሙያዎቹ አጠራር አስማ ወይም ደግሞ አስም በሽታ መንስኤና መከላከያ መንገዶችን ይሆናል። ፍቅሩ ተስፋዬ ነኝ። አብራችሁ እንድትቆዩ ጋበዝኩ። ምንም እንኳን የአስም በሽታ እንደ ባለሙያዎቹ አገላለጽ መድኃኒት ያልተገኘለት ቢሆንም ትክክለኛውን ማስታገሻና የአኗኗር ዘይቤ በመጠቀም በሰውነታችን ውስጥ ያለውን ስርጭት መቀነስ የማይቻልበት ምንም ምክንያት የለም። ይህ በሽታ ከሳምባችን ወደ መተንፈሻ አካላችን ማለትም አፍንጫና አፍ አየር የሚያስተላልፈውን ቧንቧ በመጉዳት አየር በቂ በሆነ መንገድ እንዳያልፍ በማድረግ የአየር እጥረትን ያስከትላል። አስም የሚከሰትበት ሁኔታ ከሰው ወደ ሰው ቢለያይም የተለመዱና በባለሙያዎች የተረጋገጡ ግን የሚከተሉት ናቸው። አንደኛ፣ ለአፍንጫችን ያልተለመደ ሽታ ሲሸተን፣ ለምሳሌ እንደ ከልክ ያለፈ ሽቶ እንዲሁም መጥፎ ሽታ ወይም ደግሞ መጥፎ ጠረን ያላቸው ቦታዎች ላይ ማዘውተር። ሌላው ደግሞ ጽዳታቸው በደንብ ያልተጠበቁ ቦታዎች ላይ መንቀሳቀስን ይጨምራል። ሁለተኛ፣ በጣም ትንፋሽ የሚጠይቁ እንቅስቃሴዎችን ማድረግ አስምን ከሚቀሰቅሱ ምክንያቶች መካከል ይጠቀሳሉ። ከላይ የጠቀስኳቸው ምክንያቶች ዋነኞቹ የአስም በሽታ መንስኤ ምክንያቶች ናቸው። እነዚህን ምክንያቶች በመንተራስም አስም በሽታ ቤቱን እኛ ላይ ሲሰራ ዝም ብለን ከምናይ የበሽታው ተጠቂ ከመሆን ለመዳን ከፈለጉ ከዚህ በመቀጠል ማስቀምጣቸውን ነጥቦች በጥሞና ማድመጡን እንመክራለን። አንደኛ፣ ቆሻሻ ከሚበዛባቸውና ብዙ ጊዜ ታቁሮ ከቆዩ ውሃ ስፍራዎች ራስን ማራቅ። ይህንም የምናደርግበት ምክንያት ከቆሻሾቹ የሚወጣው ሽታ በተለይም ፀሐይ በሚኖርበት ጊዜ ማለት ነው ለአፍንጫችን እንግዳ ስለሚሆን የአስም በሽታ መግቢያ መንገድ ሆነ ማለት ነው። ስለዚህ ከነዚህ ቦታዎች ራሳችንን ማራቅ ይመከራል። ሁለተኛ፣ ማስታገሻ መድኃኒቶችን በተደጋጋሚ ያለመውሰድ። እንደ ባለሙያዎቹ አገላለጽ ከሆነ አስፕሪንን የመሳሰሉ ማስታገሻ መድኃኒቶችን አዘውትሮ መውሰድ አስምን ከሚቀሰቅሱ ምክንያቶች መካከል ይቀመጣሉ። ስለዚህ እነዚህ ማስታገሻ መድኃኒቶችን አዘውትሮ መውሰድ አይመከርም። የአስም ተጠቂ ከሆኑ የአስም በሽታዎት ዳግመኛ እንዳይቀሰቀስ ከፈለጉ እንደ ሩጫ፣ ገመድ ዝላይ እና የመሳሰሉ ከባባድ ትንፋሽ የሚጠይቁ እንቅስቃሴዎችን ቢቻል ማቆም ወይም ካልተቻለ ደግሞ በጥቂቱ መስራት ይመከራል። ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ በዩቲዩብ ቻናላችን ኢንፎ ገበታን ሰብስክራይብ በማድረግ እንዲሁም ደግሞ የፌስቡክ ላይክ ፔጃችን ኢንፎ ገበታ ላይክ በማድረግ የተለያዩ አስተያየቶች ካላችሁ መስጠት ትችላላችሁ። እንዲሰራላችሁ የምትፈልጉትን ቪዲዮ ካለ ጥያቄዎች ካላችሁ በኮሜንት ላይ መተው ትችላላችሁ። ፍቅሩ ተስፋዬ ነኝ። በቀጣይ እስከምንገናኝ ሰላም።